እግዚአብሔር አምላክ ከኛ ምንድነው የፈለገው? እግዚአብሔር አምላክ ከኛ ምንድነው የፈለገው? ይሄንን አንድ ክርስቲያን ማወቅ አለበት። እግዚአብሔር ከኛ የፈለገው ልጁ ኢየሱስ ክርስቶስ በእኛ እንዲኖር እንድንፈቅድ ብቻ ነው። እንግዲህ መጽሐፍ ቅዱስ የሚያስተምረን በተለይ ደግሞ አዲስ ኪዳን መጽሐፍት መልእክታቶቹ የሚያስተምሩን ይህንን ነው። ልጁ ኢየሱስ ክርስቶስ በእኛ እንዲኖር እግዚአብሔር አምላክ እንድንፈቅድለት ይፈልጋል። ብዙዎቻችን እኛን ለእግዚአብሔር እንድንኖር የምንጣጣረው እየለፋን እየተጋን ያለ ነው። ትጋታችን ጥረታችን ጥሩ ሆኖ ሳለ መልካም ሆኖ ሳለ ነገር ግን እኛ ለእግዚአብሔር እንድንኖርለት የምንፈልግና የምንተጋ ከሆነ ይህ ስህተት ነው። ይህ ሃይማኖት ይባላል። እግዚአብሔር አምላክ የፈለገው ልጁ ኢየሱስ ክርስቶስ በእኛ እንዲኖር ብቻ ነው። ለዚህ ነው በገላትያ መጽሐፍ ላይ ምዕራፍ 2 ሁላችሁ እንደምታውቁት ከቁጥር 19 ጀምሮ ማለት ነው ጳውሎስ እንደዚህ ብሎ ይናገራል። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና እኔ ለእግዚአብሔር ይላል ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። እንግዲህ አንድ አማኝ እግዚአብሔር ከሱ የፈለገው ነገር ምንድነው ካላችሁ ክርስቶስ ኢየሱስ በሱ እንዲኖር ብቻ ነው። እኛ ለእግዚአብሔር እንኖር ብለን የምናደርገው ማንኛውም ነገር ለኛ ድካም ነው። ያም ደግሞ እግዚአብሔርንም አያስደስተውም። እግዚአብሔርን ያስደሰተው አንድያ ልጁ ብቻ ነው። እንግዲህ አንድ ነገር በዚሁ ልላችሁ እወዳለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ በእናንተ እንዲኖር ፍቀዱ። እግዚአብሔር የፈለገው ፍቃዳችንን ብቻ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በእኛ እንዲኖር መፍቀድ አለብን ማለት ነው። ይህንን ካደረጋችሁ እግዚአብሔር በእናንተ ሕይወት ላይ የሚያየውን ኢየሱስን የሚኖረውን ኢየሱስን እየተመለከተ በሕይወታችሁ፣ በመንገዳችሁ፣ በአገልግሎታችሁ በየትኛውም ዙሪያ ማለት ነው ይደሰታል። ጸጋና ሰላም ለእናንተ ይሁን። ተባረኩ።